ሰላም ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ የኛ የሆፕ ፋሚሊ ቤተሰብ እንደምን አላችሁ? ከረጅም ጊዜ በኋላ ነው የመጣሁት፣ ጠፍቻለሁ በጣም። ለሱ እንግዲህ ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። በጣም ጠፍቻለሁኝ። የጠፋሁበት ምክንያት ደግሞ አንዳንድ ነገሮች በህይወቴ ላይ ትንሽ ጸበል ምናምን ቦታ ነበርኩና ከጸበል መልስ ነው አሁን ዛሬ ቪዲዮ እንድሰራ የተገደድኩት። ከጸበል መልስ ብዙ አንዳንድ ነገሮች ተፈጥረዋል። እንግዲህ በናሂና በነውብዬ መካከል እንዲሁም ደግሞ በአዲሱ በቶፊቅ ጉዳይ የተፈጠረውን ነገር እያያችሁ ነው። እኔ ልክ ነው ብዬ አላስብም። የተፈጠረው ነገር በሙሉ እንደዚህ መደረጉ እንደዚህ እሷን ከቤት አስወጥቶ ልጅን መውሰድ በጣም ነው የሚደብረው። እውነቴን ነው። ቶፊቅም ቢሆን ምናልባት ምን እንዳሰብክ እኔ አላውቅም። ወደፊት አብረን የምናየው ይሆናል። ውብዬም ቢሆን የፍቺ ወረቀት በፍርድ ቤት ለማቅረብ የሞከርሽው ነገር ልክ አይደለም፣ ስህተት ነው ፈጽሞ። እኔ በጣም ከጸበል መልሴን ሳይ በጣም ነው የደበረኝ፣ በጣም ነው ያዘንኩትና እንደዚህ ባታረጊ ወደ ቤትሽ ተመልሰሽ ከልጆች አባት ጋር አብረሽ ብትቀጥይ የተሻለ ነው። ዛሬ አንቺንም ሳልደግፍ እሱንም ሳልወቅስ የጋራ ሆኜ ነው መልስ መስጠት የምፈልገውና ቤተሰብ እኔ አይዶን ነው ምን እንደምላችሁ፣ ግን በዚሁ አጋጣሚ የዩቲዩብ ቻናሌ በጣም ተመቷልና ኮፕሊንግ እንድታደርጉልኝ ይፈልጋለሁ። ላይክ በማድረግ ጀምሩ። እንዲሁም ደግሞ ሼር፣ ሰብስክራይብ እንዳይረሳ ማለት ፈልጋለሁ። ወደ ሐሳቡ ወደ ጽንሰ ሐሳቡ ስመለስ ውብዬ እያደረግሽ ያለሽው ነገር በፍጹም ልክ አይደለሽም። በቃ ከኛ የማይጠበቅ ነገር ነው እያከናወንሽ ያለሽው። በቃ የልጆችሽ አባት ነው ናሆም ማለት በጣም መልካም ሰው ነው፣ ጥሩ ሰው ነው። ለኛም ሳይሆን ለኔም ብዙ ነገር አድርጓል፣ ለልጆችም ደግሞ ብዙ ነገር ያደረገ ሰው ነው። ከተዋወቃችሁ እዚህ እስከምትደርሱ ድረስ ያደረገውን ነገር ታውቂያለሽ። እውነቴን ነው። በቃ አይደለም ላንቺ ለሚስቱ ይቅርና ለኛም ብዙ ባለውለታችን ነው ናሆም ማለት በጣም መልካም ሰው ነው። ግን ዛሬ ቤትሽን ለቀሽ ወጠሽ ሌላ ቦታ መግባትሽ ልክ አይደለም፣ ፈጽሞ ስህተት ነው። በቃ እኔ ደስ አላለኝም። የሰው ልጅ እኮ ይጋጫል በአንድም ባይና መልኩ። ነገር ግን ልጅ የወለደ ሰው ደግሞ ነገ ይገናኛል። ስለዚህ በሷ በኩል በሷ ዙሪያ የመጣችሁ ሰዎች፣ አሁን ላይ ያላችሁ ሰዎች ልክ አይደላችሁም። እያደረጋችሁ ያላችሁ ነገር በጣም ፈጽሞ ስህተት ነው። ይሄን ነገር ማቆም መቻል አለባችሁ። ውብዬም ወደ ቤትሽ መመለስ አለብሽ። ናሆም ደግሞ በተረጋጋ መንፈስ ከልጆች ጋር የምትሆንበትን መንገድ ነገሮችን መፍጠር የተሻለ ነው ብዬ አስባለሁ። ምክንያቱም እኔ እንዳንድ ወንድም እንዳንድ ጓደኛ ነው እየመከርኩ ያለሁት። ገብቷል አይደለ? ይሄን ቪዲዮ እንደምታዩም ተስፋ አደርጋለሁ። ሁላችሁም ታዩታላችሁ ቪዲዮ። ቢኮዝ ነገ ልጆች ሲያድጉ ምን ሲሉ እናትና አባቴ እንደዚህ ነው ነበር፣ እናቴስ ከአባቴ ተለይታ ምን አድርጋ ነበር ብሎ ለልጆችም ጥያቄ እንዳይፈጥርባችሁ እያደረጋችሁት ያለው ነገር ልክ ነው ብዬ አላስብም። በጣም በድንጋጤ ሁኔታ ውስጥ ሆኜ ነው ይሄን ቪዲዮ እየሰሩ ያለሁት። የጋብቻ የፍቺ ወረቀት ትናንትና መፈረም አለብህ ወር ደግሞ ፍርድ ቤት መቅረብ አለብህ እያልሽ አይቼዋለሁ ቪዲዮን እና እንደዚህ ባታረጊ ደስ ይለኛል ውብዬ እህቴ። ወደ ቤትሽ ተመልሰሽ ልጆችን ብታስተካክይ ከባልሽ ጋር አብረሽ ህይወትሽን ብትቀጥይ መልካም ነው እላለሁኝ። ምክንያቱም የሚጸጽታችሁን ነገር ባታረጉ የተሻለ ነው። ነገ ላይምሮ የሚጸጽት ነገር መጥፎ ነው። በቃ መፈጠር የለበትም፣ መከናወን የለበትም እንደዚህ አይነት ነገር። ስለዚህ ቤተሰብ ሁላችንም እነዚህን ባለትዳሮች ወይም ጥንዶች ለኛም ባለውለታ የሆኑን ቤተሰቦቻችንን በምክርም አንዳንድ ነገር እያላችሁ እየመከራችሁ አብረው እንዲሆኑ ብትመልሷቸው ላለሁኝ እንዳንድ ወንድም ይሄን ነው ማለት የምፈልገው። እና ናሆም በቃ ተስተካከለ ማለት ያደረከው ነገር አይቻለሁኝ። አትሊስት የሰርግ ፎቶም አይቻለሁ። እሱ ነገር ልክ አይደለም። ትልቅ ሰው ነህ፣ ለምን እንደዚህ ታደርጋለህ? ዛሬ የሰርግ ፎቶ አይቻለሁና በጣም የደበረኝ እሱን ሳይ። ምናልባት ልክ ላትሆን ትችላለህ። ለምን ይሄን እንዳደረከው የራስ የሆነ ምክንያት ይኖርሃል። እሱን ደግሞ ምናልባት አግኝቼህ የምትነግረኝ ይሆናል። ምክንያቱም ከአንድ ባለትዳር የማይጠበቅ ስለሆነ ማለት ነው። ልጁ እያለህ ሚስት እያለህ እንዴት ሌላ ቦታ ሄደህ ጋብቻ ፈጽመህ የፎቶ ጭራሽ የልጆች እናት እንድታይ ያደረግ ከምን አንጻር ነው? በጣም ነው የሚደብረው። እኔ በበኩሌ አዝኛለሁ። ምን ልንማር እንችላለን? እናንተን ለማስተካከል እናንተን እየመከርን ባለንበት ሰዓት እኛ ምንድነው የምንማረው? እናንተ እኛን ማስተማር ሲገባችሁ፣ እኛን መገሰጽ ሲገባችሁ ምንድነው የምንማረው ከእናንተ? እስኪ አንተ ልጠይቅህ ናሆም፣ በጣም ልክ አይደለህም። ፈቃደኛ ከሆንክ አግኝቼ ባወራህ ደስ ይለኛል።
በተደጋጋሚ ስደውልልህ ስልክ ስላነሳልኝ ነው ይሄን ቪዲዮ እንድሰራ የተገደድኩት። ግን ስልክ አንስተህልኝ ያለውን ነገር ብናወራ ደስ ይለኛል። በአካል አግኝቼህ ምን እንደሆንክ ለምን ይሄን ሁሉ ውሳኔ እንደወሰንክ መጠየቅ እፈልጋለሁ። አንተን በአካል ቁጭ ብዬ መጠየቅ እፈልጋለሁ። በቃ ልክ አይደለህም። ዛሬ እኛን አሳዝነሃል፣ ቤተሰቦቻችሁን አሳዝናችኋል፣ ቤተሰቦቿን አሳዝነሃል፣ ኦዲየንስን ተከታዮቻችን አሳዝናችኋል። ለምን እንደዚህ ታደርጋለህ? ትልቅ ሰው ነህ፣ በጣም ትልቅ ሰው፣ በቤተ ክርስቲያንም በምኑም በጣም ብዙ ነገር የምታስተምር ሰው ነህ። ስለዚህ እንደዚህ ማድረግ አይጠበቅብህም። መመካከር ይቻላል፣ ነገሮችን ማስተካከል ይቻላል። የሰው ልጅ ሊጋጭ ይችላል፣ ግን ተመካክሮ ማለፍ ይቻላል። በቃ ጉልቻና ጉልቻ እንኳን ይጋጫል አይደለም ባልና ሚስት ይቅርና። ስለዚህ በዚህ ሁኔታ ውስጥ ፈጥነህ የሰርግ ቪዲዮ መስራትህ ወይም ደግሞ የሙሽራ ፎቶ ማሳየት ለኛ በጣም ነው የሚደብረው። እኔ በጣም ነው ቅስሜ የተሰበረው። የእውነት ነው የምልህ። ለምን እንደዚህ ታደርጋለህ? በቃ እኔ አዝኛለሁ። በቃ ምን አይ ዶንት ኖ ተስፋዬ ሁሉ ሙጥጥ ነው ያለው ማለት ነገ እኔ የሆነ ነገር በሆነ እንኳን አለኝታ መከታዬ ኩራቴ ትሆናለህ ብዬ የማስብ ሰው ነህ። እንዴት እንደዚህ ታደርጋለህ? ብቻ አላውቅም። ቤተሰብ ሀሳብ አስተያየታችሁን ምክርም ካላችሁ በኮሜንት ሴክሽን አሳውቁን፣ መከሯቸው፣ የሆነ ነገር በሏቸው። እኔ በጣም ስለከፋኝ ነው። ከአንድ ባለትዳር የማይጠበቅ ነገር ነው ያየነው። በጣም ፈጽሞ እየተከለከለ። ስለዚህ ናሆም አሁንም ወደ ቀልብህ ተመልሰህ ያደረከውን ነገር ልክ እንዳልሆነ ስላወቅ ወደ ቤት መመለስ መቻል አለብህ። ወደ ቤት ስለ ወደ ልቦናህ ያደረከውን ነገር እውነታውን መናገር አለብህ። ውብዬም ደግሞ የሄድሽበት ቤት ለቀሽ መሄድሽ ልክ አይደለሽም። አንቺም ሂዊ ሙሽራ ነኝ ብለሽ ትዳራቸውን የምትበጠብጭ እኔ ላንቺ ምንም አልችልም። በቃ ምክንያቱም ምን አስበሽ እንደሆነ ወደ ህይወታቸው የገባሽ ልጁንስ ምን አድርገሽ እንደሚሆን አናቅም። ናሆም ምን አድርገሽ ሊሆን ይችላል። በቃ ተስተካከይ። ያለውን ችግር ለመፍታት ለማስታረቅ መሞከር ያለብሽ እንጂ ጭራሽ ሚስት ሆነሽ መጣሽ ነገሮችን የባሰ ድብልቅልቅ ታደርጊያለሽ። እና ምንም ማለት አልፈልግም። ናሆም ከቻል ስልክ አንሳለኝ፣ በአካል ለማግኘት ፈልጋለሁ። ውብዬም መልካም ፍቃድሽ ከሆነ አግኝቼሽ ሁሉን ነገር ማውራት ፈልጋለሁ። ምክንያቱም የሰው ልጅ በአንድ ሌላ መልኩ ይገናኛል። ነገ ለልጆቻችሁ የሚጸጻችሁን ነገር አታድርጉ። በቃ ህዝብ እኛም እንዳንድ ኢትዮጵያዊ እንዳንድ ወንድም ይሰማናል፣ እናዝናለን። ለቤተሰቦቻችሁም ደግሞ ማዘን አለባችሁ። እና እየተከናወነ ያለው ነገር ልክ ስላልሆናችሁ ውብዬም ወደ ልቦናሽ ተመለሽ፣ ወደ ቤትሽ ተመለሽ። የሄድሽበት ቤት ልክ አይደለም። ናሆም ደግሞ ነገሮችን አስተካክለህ ይቅርታ ጠይቀህ ከልጆችና ከሚስት ጋር መኖር መቻል አለብህ። ከዛ ውጭ ሌላ ችግር ሌላ አደጋ ነው የምትፈጥረው። አደጋ በቃ በራስህ ላይ እባብ እየጠመጠምክ ነው ያለኸው። ሌላ አደጋ ይመጣብሃል ህይወትህ ላይ፣ ሌላ የከፋ ችግር። ይህን እየነገርኩ ነው። እግዚአብሔር በአንድም በሌላ መልኩ ሊቀጣ ይችላል፣ ያስቀይማል። ስለዚህ እንደዚህ ባታረግ የተሻለ ነው። ውድ ቤተሰቦች በጣም ጠፍቼ ስለመጣሁ በዚሁ አጋጣሚ ቻናሉን ኮፒ ሊንክ አድርጉልኝ መቻላችሁ። ሰብስክራይብ፣ ላይክ፣ ሸር እንዳይረሳ። እንግዲህ ፈቃደኛ ሆነው ውብዬም ሆነ ናሆምን አግኝቼ ሌላ ቪዲዮ እስከምሰራ ድረስ ይሄን ቪዲዮ ሙሉ ቪዲዮ እንድታዩ ይፈልጋለሁ፣ እስከ መጨረሻው እንድታዩት። ምክንያቱም ስለዘገየሁ ቻናሉ ትንሽ ሰጀስት ላይ ያደርግልኝ ይችላል። እንድታዩ ይፈልጋለሁ። ምክንያቱም ዘግይቻለሁ። 2 ወር ነው አሁን ቪዲዮ ከሰራሁ ጠፍቼባችኋለሁ። እሱን ደግሞ ያው በመጀመሪያ ቪዲዮ ሰራ ይቅርታ ጠይቂያችኋለሁኝ። ያው ይቅርታን የማያውቅ አምላኩን ያውቅ ነውና እናንተም ይቅርታ እንደምታደርጉልኝ ሙሉ ተስፋ አለኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። በዚሁ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለሰሙነ ሕማማት በሰላም አደረሳችሁ ማለት እወዳለሁ። በዓሉ የሰላም፣ የጤና፣ የደስታ፣ የፍቅር፣ የመተሳሰብና የመተጋገዝ የመረዳዳት እንዲሆንልን እመኛለሁ። እንግዲህ ለበዓል ቪዲዮ ለመስራት እሞክራለሁ ካሜራማን ካገኘሁት ፈቃደኛ ከሆነልኝ። እስከዛው ግን ሰላም ይሁንላችሁ፣ መልካም በዓል ይሁንላችሁ። አመሰግናለሁ አብራችሁ ስለቆያችሁ።